ምንድነው ይሁላ ሰው? ሽማግሌዎች ናቸው። ለምን? ምን ሊሰሩ መጡ? እንድንለያይ። ምን ተፈጥሮ ነው እንዲህ ባንድ የሚያስወስን? ባንድ አይደለም፣ አስቤበት ነው የወሰንኩት። አየህ፣ አታየኝም። ሳኮርፍ ስቆጣ ስስቅ አልታየህም። ስገፋ ሁላ አልታወቀህም። ሁሌ ሩጫ ብቻ እኮ። ብሮጥስ ለኔና ላንቺ አይደል እንደምሮጠው? እሱን እርግጠኛ መሆን አልቻልኩም። እንዴት? እየሮጠም እየሰራ የሚረዳኝ ሰው ስላገኘሁ። እየቀለድሽ መሆን አለበት። አሁን መቀለድበት እድሜ ላይ አይደለሁ። እኔ እኮ የመጀመሪያ ፍቅርሽ ነኝ። ያለኔ ማንንም አይታይሽ። ዛሬ ሌላ ሰው ለመድኩ እያልሽ ነው? እሱ ትላንት እንጂ ዛሬ አይደለም። እየጠሩን ነው መሰለኝ። አረፋፍደሻላ ማፍረሱን ከጀመርሽ። ያለፈው አልፏል። ለማይመለስ ነገር ቆሞ ማውራታችን ትርጉም የለውም። ትልቅ ሰው አስቀምጠናል። ሂዱ ባያቸው። አያስፈልጉም። ያስፈልጋሉ እንጂ በእነሱ እንደተጋባን በእነሱ ነው የምንለያየው። መገንባቱ ነው እንጂ ደቦ የሚያስፈልገው። ለማፍረሱ እኛ እንበቃለን። ሰው አትጥሪ። መጣው እንዴ? ስልክ ላውራ አውቃከሩ ሂሳብ እንደመጣ ያወቀች ችጋራም ናት። ሁሌ ሰው ገንዘብ እየበላች በእናትሽ። ምን አይነቷ ነች እኮ? በጣም ነው የሚደብረው። በእናትህ የዛሬን ብቻ ቅበረኝ እባክህ። ትንሽ ብር ላክልኝ እመልስልሃለሁ። ኧረ እኔ ገንዘብ የለኝም። ታውቃለህ ስራ ተበላሽቶብኝ እንጂ ለማንም እንደማላንስ እኮ። እንዴ ይቅርታ፣ በጣም ይቅርታ። እንዴት ልተዋችሁ ከነፍሴ ጋር ድርብ ስውር ተሰብታች ማን ከማን ይበልጣል? የትኛው ልምረጥ? ለካስ ሞት ይሻላል። ኧረ እኛ እንከፍላለን። አዎ ኧረ አያስፈልግም ነበር። እኛ እንከፍላለን። እኔ እከፍላለሁ። ና ቶሎ እባክህ። እና እንዳልኩሽ አድርግሽ። እንዴ ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ አምጪው ፈቀች። ያሳሰበኝ ነው ደህና ነኝ ስትል አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አየው የድሮ ፍቅረኛ የነበረ ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር ምሰሪው። ይቅርታ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት ያ መኪና ጣቤት ሄዶ ነው። ማንን ነው አሁን ሲያስተናግደን የነበረው? የደሃ ልጅ እኔ መምጣቴን ፈርቶ ነው። ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ